እንዴት ናችሁ? ሰሞኑን የኢሚግሬሽን እና ዜግነት አገልግሎት ትላንት ወዲያ አካባቢ ባሰራጨው ዘገባ እንደገና የመደበኛውን የፓስፖርት አገልግሎት በኦንላይን አማራጭ እንደዚሁም በአገሪቱ በሚገኙ 23ቱም ቅርንጫፎች እንደሚሰጥ አስታውቋል። ከዚህ ጋር በተያያዘ አዲስ ወደ ስራ የገባው ቅርንጫፍ የኢሚግሬሽን እና ዜግነት አገልግሎት የሚዛን አማን ቅርንጫፍ ነው። ስለዚህ ከሚዛን እና አካባቢዋ ያላችሁ ሰዎች ፓስፖርት ማውጣት የምትፈልጉ ምናልባት በሂደቱ ላይ ድጋፍ እንዲደረግላችሁ የምትፈልጉ ሰዎች ከዚህ ስክሪን ላይ በማስቀምጠው ስልክ ልታገኙኝ ትችላላችሁ። በተለይ መደበኛውን አማራጭ በኦንላይን አፕላይ ማድረግ የሚቻልበት ሁኔታ ላይ ድጋፍ እናደርጋለን፣ እንሞላለንም። እንደዚሁም ደግሞ አሁን ባለው ሁኔታ የአስቸኳይ የፓስፖርት አገልግሎት የ2 ቀኑና የ5 ቀኑ አሁንም የሚሰጠው አዲስ አበባ ላይ ብቻ ነው። ከዚህም ጋር በተያያዘ አስቸኳይ ፓስፖርት የምትፈልጉ ሰዎች የተለየ ሊንክ ነው ያለው ከመደበኛው የፓስፖርት የማመልከቻ ፖርታል ውጪ ለብቻው ኢሚግሬሽን እና ዜግነት አገልግሎት ያው የአፕሊኬሽን ፖርታል ሰርቶለታል። አስቸኳይ ፓስፖርት ፈልጋለሁ የምትሉ ልታናገሩን ትችላላችሁ። ስክሪኑ ላይ ባለው ስልክ ደውሉልን። እናመሰግናለን።